ውድ የሰማይ ዜማ ተከታታዮች እንደምን ቆያችሁ? ዛሬ ደግሞ ከባለፈው የሚቀጥለውን ክፍል 2 ይዘንላችሁ መጥተናል። ይህን ቻናል ሰብስክራይብ በማድረግና የደውሏን ምልክት በመጫን እንዲሁም መልእክቱን ከወደዳችሁት ለወዳጅ ጓደኞቻችሁ ሼር በማድረግ ከኛ ጋር ቤተሰብ ይሁኑ። ስለመልካም ትብብሮ እናመሰግናለን። ወዲያው አንድ ምልክት ተሰጠ። ሁለት ሰዎች አደባባይ ውስጥ ልቅ ሲሉ ታዩ። እየሮጡም እጅብ ብለው ወደሚጨፋጨፉ ሰዎች ደረሱ። እነዚህም ሁለት ሰዎች ሞሪታኒያዊውና የቫታቪያው ተወላጅ ነበሩ። እነርሱም ባረፈ ጉልበታቸው በደከሙት ሰዎች ላይ እንደ መዓት ወረዱባቸው። በአደባባዩ ላይ እልቂት ሆነ። ሁለቱ ኃይለኞችም ግራና ቀኝ እየተዘዋወሩ ውጊያ ያደከማቸውን ምስኪኖች እየመተሩ ጣላቸው። በመጨረሻው ሁለቱ ብቻ በአደባባይ ላይ ቆመው ቀሩ። ጆሮ የሚያደነቁር ጭብጨባና ጩኸት ከተመልካቹ ሕዝብ ዘንድ ቀረበላቸው። ሁለቱ ጎበዞች እንደገና ተጋጠሙ። የሬሳው ክምር ከአደባባዩ እስኪነሳ ተመልካቹ እነርሱን ብቻ ይመለከቱ ነበር። በሁለቱ መካከል የሚደረገው ውጊያ እንደ መጀመሪያው ጊዜ እየተፋፋመ ሄደ። ሞሪታኒያዊው ቀልጣፋ፣ የቫታቪያውን ተወላጅ ጠንቃቃ ነበር። በመጨረሻ ሞሪታኒያዊው ክፉኛ ጦሩን ሰነዘረ። የቫታቪያው ተወላጅም በብልሃት ከመከተ በኋላ በበኩሉ ጦሩን ሰነዘረ። ሞሪታኒያዊው ወደ ኋላ አፈገፍጋለሁ ሲል ጦሩ ከእጁ ወደቀ። የባላንጣውንም ጦር ግራ እጁን ቀድዶ ጣለው። ሞሪታኒያዊው ወደቀ። በዚያ የተሰበሰበው 100,000 ሰው ደስታውን ከፍ ባለ ጩኸት ገለጠ። ዳሩ ግን ይህ የትርኢቱ ማክተሚያ ሊሆን አልቻለም። ወዲያው ሰራተኞቹ መጥተው ሁለቱን ተዋጊዎች ገላገሏቸው። ነገር ግን ይህ ድርጊት የምህረት አለመሆኑን ተመልካቾች ብቻ ሳይሆን ቁስለኛውም ሳይረዳው አልቀረም። ወደፊት የተደገሰለት ነገር ነበር። በቄሳሩ ዙሪያ ከተሰበሰቡት መኮንኖች አንዱ ለጓደኛው ለማርሴሉስ የቫታቪያው ተወላጅ የሚቻል አይደለም አለው። እንዲህም አድርጎ የለ ካልክስ ሉኩሉስ እስከ ዛሬ ድረስ ይህን የመሰለ ትርኢት አይቻላል። ሁለቱም ተዋጊዎች ከዚህ ቀደም ካየናቸው ሁሉ የበለጡ ናቸው። ገና ምኑን አይተህ? ከሁለቱም የሚበልጥ ኃይለኛ ገና ይመጣል። አይደረግም። ማን የሚሉት ነው ደግሞ? በጨበጣ ጦር ተዋጊው ማከር ነዋ። እሱን የሚወዳደር እስከ ዛሬ አይቻል አውቅ። ዝናውን ሰምቻለሁ። ዛሬ የሚመጣ ይመስልሃል? አዎን፣ እኔም ጭምጭምታ ሰምቻለሁ። የሁለቱ መኮንኖች ንግግር አውሬዎች ከሚጠባበቁት ዋሻ በመጣ ድምፅ ተቋረጠ። የተሰማው ድምፅ የበረሃ አውሬዎች በረሃብ በሚሰቃዩበት ጊዜ የሚያሰሙት የቁጣ ጩኸት ነበር። ወዲያው አንድ የብረት መዝጊያ ከበሩ አናት ላይ በቆሙ ሰዎች ተከፈተ። አንድ ነብር ወደ አደባባዩ ማዕከል ወለም ዘለም ሲል ታየ። ነብሩ ከጥቂት ቀናት በፊት ከአፍሪቃ የመጣ ነበር። 3 ቀን ሙሉ ምግብ ሳያገኝ በብቸኝነት በዋሻ ውስጥ መቀመጡ የተፈጥሮ ቁጣውን አባብሶ ለሚያየው ሁሉ የሚያስፈራ አድርጎት ነበር። ጅራቱን ወዲና ወዲያ እያማታ በዙሪያው የተቀመጡትን ሰዎች ደም በለበሱ አይኖቹ የገረመመ አደባባዩን ይዞር ጀመር። ዳሩ ግን የተመልካቾች አይን አንድ ሌላ ነገር ተመለከተ። ከአንድ በኩል አንድ ሰውዬ ወደ አደባባዩ ገባ። ሰውየውም የነውሩ መሸፈኛ እንዲሆነው ከታጠቀው ትንሽ ጨርቅ በስተቀር ራቁቱን ነበር። በእጁ የተለመደውን አጭር ጦር ይዞ ወደ አደባባዩ ማዕከል በቆራጥነት ይራመድ ጀመር። አይኖቹ ሁሉ በእርሱ ላይ ትክል አሉ። ማከር ማከር የሚል ጩኸት ቁጥሩ ከመጠን ካለፈው ተመልካች አንደበት ተሰማ። ነብሩም ማከርን አየው። አስፈሪ የሆነ ጩኸት አሰማ። ማከርም ፍንክች ሳይል ካለበት ቆሞ ትክ ብሎ ይመለከተው ጀመር። ነብሩም ከቀደመው በበለጠ አኳኋን ጅራቱን ወዲና ወዲያ እየቆላ በቁጣ ወደ ማከር ተጠጋ። አጠገቡም ደርሶ ለጥ ብሎ አደባ። ከጥቂት ጊዜ በኋላ በማከር ላይ ጉብ ለማለት እንደ ፍላጻ ተወረወረ።
ይህ ሁሉ ሲሆን ማከር ተዘጋጅቶ ነበር። ነብሩ ወደ እርሱ ሲወረወር በታላቅ ቅልጥፍና ወደ ግራ ዘወር አለ። ነብሩም ስቶት መሬት ወደቀ። በዚያን ጊዜ ማከር በያዘው ጦር ነብሩን ከልቡ ቀበቀበበት። የአውሬው ሙሉ ሰውነት ኩርምትምት አለ። ጥቂት ጊዜ ከተፈራገጠ በኋላ አሰቃቂ የሆነ የጣር ጩኸት አሰምቶ እዚያው ሽልብ አለ። በዚያን ጊዜ ከተመልካቾቹ የተሰማው ጭብጨባ እንደ ነጎድጓድ አስተጋባ። ማርሴሉስም ድንቅ ነው ሲል ጮኸ። የማከርን የመሰለ ቅልጥፍና አይቼ አላውቅም። የማርሴሉስም ጓደኛ ለቅልጥፍናው ምን ወደር አለው? እድሜውን ሙሉ ከመዋገት በቀር ሌላ ምን ስራ አለው ብለህ ነው ሲል መለሰለት። ሰራተኞች የነብሩ ሬሳ ተሸክመው ሄዱ። ወዲያው የብረት መዝጊያው ተከፈተ። አንድ ጎፈሬ አንበሳም ብቅ አለ። በአደባባዩ ላይ ወዲህና ወዲያ እየተንጎማለለ ተመልካቾቹን በአድናቆት ይመለከት ጀመር። አንበሳው በቁመቱም ሆነ በግርማው የሚያስፈራ ነበር። ከሁለት ነብሮች ጋር እንኳ ቢጋጠም በአንድ አፍታ ጭጭ ሊያረጋቸው የሚችል ነበር። በአንበሳው ዓይን ማከርን ሲመለከቱት ሕፃን ይመስላል ለማለት ይቻላል። አንበሳው ምግብ ካየ ብዙ ቀናት አልፈዋል። ዳሩ ግን እንደ ነብሩ የቁጣ መንፈስ አልታየበትም። መሽሎኪያ ቀዳዳ በመፈለግ አንድ ጊዜ ያንን ክብ አደባባይ ያነፈነፈ ከዞራ በኋላ ቁርጡን በመረዳት ወደ አደባባዩ መካከል ሄዶ ቆመ። ከዚያም አፍንጫውን መሬት ላይ ተክሎ ቢያገሳ ጽኑ የሆነው ሕንጻ እስከ መሰረቱ ድረስ የተነቃነቀ መሰለ። ይህ ሁሉ ሲሆን የማይበገረው ማከር ዝም ብሎ ቆሞ ይመለከት ነበር። ጦሩን ደና አድርጎ ጨብጦ ካሁን ጉብ ይልብኛል በማለት ይጠባበቅ ጀመር። በመጨረሻም አንበሳው ፊቱን ወደ ማከር አዞረ። ሁለቱ አይን ለአይን ተፋጠው ቆሙ። ፍንክች የማይለው የማከር አስተያየትም አውሬውን ከልክ ያለፈ እንዲቆጣና ጎፈሩም እንዲቆም አደረገው። ጅራቱን ወደ ኋላ ጋማውንም ወደ ላይ ገትሮ እንደ ዘንግ ሊወረወር መሰናዳት ጀመረ። በዚህ ጊዜ የተመልካቾቹ ልብ ስቅል አለ። በናፍቆት ይጠባበቋት የነበረችው ቅጽበት ደረሰች። አንበሳው ተወረወረ። ማከርም ጦሩን እንደሰነዘረ ወደ ጎኑ ልብ አለ። በዚያን ጊዜ ጦሩ የአንበሳውን የጎድን አጥንት አግኝቶ ኖሮ ከእጁ አምልጦ መሬት ላይ ወደቀ። አንበሳው በመጠኑ ቆስሎ ነበር። ቁስሉ ቁጣውን ከመጠን ያለፈ አደረገው። ይህ ሁሉ ሲሆን ማከር ምንም ፍንክች አላለም። ባዶ እጁን አንበሳው ፊት ቆሞ ይታይ ነበር። አንበሳውም እየደጋገመ ሊወጣበት ይወረወር ጀመር። ማከርም በብልሃትና በቅልጥፍና ወዲህ ወዲያ እያለ ጦሩ የወደቀበት ስፍራ ሊደርስ ቻለ። ጦሩን እጁ ካገባ በኋላ አንበሳው እንደ ልማዱ ተወርውሮ መታበት።